ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም። የከርቤ ጥቅሙ ምንድነው ብላችሁ ለጠይቃችሁኝ ከርቤ ጥቅማቸው ብዙ ነው። በነገራችን ላይ ለማህፀን ካንሰር፣ ማህፀን ላይ ለሚወጣ ፈንገስ፣ ለማህፀን ኢንፌክሽን፣ ለማህፀን ሽታ፣ ማህፀን አካባቢ ለሚኖር መጥፎ ጠረን ፉም እሳት አያይዘን ከርቤውን በትንሿ ከርቤውን አድርገን ማህፀናችንን መሞቅ ወይም ደግሞ ወይባ በምንሞቅበት ጊዜ መጨረሻ ልንወጣ ስንል ትንሽ ከርቤ አድርገን የተወሰነ ሰዓት መሞቅ እንደገና ደግሞ ለጡት ካንሰር የጡት ህመሞችን እብጠትን እንዲቀንስ ያደርጋል። ምግብም በቶሎ እንዲፈጭልን ያደርጋል። ለጥርስ ህመም ያመመንን ጥርስ ላይ ከርቤውን አድርገን ያኔ በመያዝ ጥርሳችን ላይ ለተወሰነ ሰዓት ያው እንይዘዋለን ከርቤውን። እንደገና ደግሞ የማማውን ከርቤ መጉመጥመጥ ማለት ነው። እንደገና ለአፍ ጠረን ጥርሳችን ካጸዳን በኋላ የማማውን የከርቤውን ውሃ መጉመጥመጥ ጥሩ የአፍ ጠረን ያመጣልናል። ለኩላሊት ጠጠር የማማውን የከርቤ ውሃውን መጠጣት ጠጠሩን እንዲሰብርልን ያደርግልናል። በነገራችን ላይ በጣም ነው ብዙ ጥቅም አላቸው። ከርቤ እንደዚህ ዘርዝረን ምናምን ምን ጨርሰው አይደለም ማለት አሁን የተወሰኑት ነው የገለጽኩላችሁ። ቀጣይ ደግሞ ረዘም ላለ ቪዲዮ ሰርቼ ጥቅሞቹን ያኔ ሁሉንም ዘረዝራለሁ። ያሉኝ ግብአቶች ማቀርባቸው ከርቤ፣ እርድ፣ ቀስል። ደውሉልኝ፣ ሀሳብ አስተያየት እቀበላለሁ። ያው ደውሉልኝ ነው የምለው። አመሰግናለሁ በጣም። ስልኬ ፕሮፋይል ላይ ያለ ለማታውቁ ማለት ነው።